ሰላም ሰላም የቻናል ተከታዮች እንኳን ወደ ቻናሌ በሰላም መጣችሁ። እስኪ ይህን ቀልደኛ ሰምተነው እንምጣ። ምን እንደሚል ሰምተነው እንመለስ። ቅዱስ ጳውሎስ በተሓሳስባ ስለ ዝበለፅኩ እየ ዝዛረብ ዘሎ ሕጂ ቅዱስ ጳውሎስ እንታይ ይመስለካ? ቅዱስ ጳውሎስ ክርስቶስ ኢዳ ኣባይ ዝነብር ዘሎ እምበር ኣነ ኣብ ክርስቶስ ይነብር የሉ። እንደሰማችሁት ነው እንግዲህ እኔ ከቅዱስ ጳውሎስ እበልጣለሁ እያለ ነው። እኔ ከቅዱስ ጳውሎስ እበልጣለሁ። በምንድን ነው የሚበልጠው? እስኪ ቅዱስ ጳውሎስ ይሄን ሰውዬ እንደዚህ ሲል ቅዱስ ጳውሎስን አላወቀው ማለት ነው። ቅዱስ ጳውሎስ ማን እንደሆነ አውቆታል። ግን ይሄ ሰውዬ እስኪ ቅዱስ ጳውሎስ ማን እንደሆነ እና ቅዱስ ጳውሎስን እንዴት እንደሚበልጠው እንግዲህ እኔ ቅዱስ ጳውሎስ በመጀመሪያ እንግዲህ በዚህ በሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 4 ያለው እንግዲህ ቅዱስ ጳውሎስ ማለት እስከ ሶስተኛው ሰማይ አይቶ የተመለሰ ሰው ነው። ማንም ሰው ያላየውን አይቶ የተመለሰ ሰው ነው። ታዲያ ይህ ሰውዬ ቅዱስ ጳውሎስ የሚበልጠው ከሆነ እስኪ ያሳየን። ገነትን አይቶ እስከ ሶስተኛ ሰማይ ያለውን ሂዶ በዛ መላእክት እግዚአብሔርን ሲያመሰግኑት የሰማውን ቃል እንደዛ አድርጎ ያሳየን። እስከ ሶስተኛ ሰማይ ከሄደ ገነትን አይቶ ከተመለሰ ይሄ ሰውዬ ቢያንስ ቅዱስ ጳውሎስን እበልጠዋለሁ ማለት እንኳን ባይችል እንደ ቅዱስ ጳውሎስ ነኝ ማለት ለማለት ራሱ ያስችለዋል። ይሄን ካደረገ ማለት ይሄን ሳታደርግ ዝም ብለህ እዛ ወንበር ላይ ተቀምጠህ ቅዱስ ጳውሎስን እበልጠዋለሁ ማለት እንዴት ይሆናል? ወይ ቅዱስ ጳውሎስን አላወቀው ማለት ነው። ሁለተኛው ነገር ደግሞ ቅዱስ ጳውሎስ ማለት በዚህ የሐዋርያት ሥራ ምዕራፍ 20 ስናነብ የቅዱስ ጳውሎስን ልብሱ ማለት ነው። ይሄንን ልብሱ ሕሙማን ይፈውስ እንደነበረ አጋንንትን ያወጣ እንደነበረ ተጽፏል። ታዲያ ይህ ሰውዬ ከቅዱስ ጳውሎስ የሚበልጥ ከሆነ እስኪ ያንን ጨርቁ ይስጠንና ሕሙማንን ከፈወሰ አጋንንት ካወጣ ያኔ ከቅዱስ ጳውሎስ እበልጣለሁ ማለት ባይቻልም ትንሹ ሞራል ያገኝ ነበር እንደዛ ለማለት። አሁን ምንድነው አሁን ያንተ ጨርቅ ሕሙማን ላይ ብናደርገው አጋንንት ያወጣል፣ ሕሙማን ሲፈውሳል። ሌላኛው ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 28 መጀመሪያ አካባቢ አንድ በጣም ብርድ ነበረና ከዛ እሳትን እየሞቁ እንጨት እየሰበሰበ በነበረበት ቅዱስ ጳውሎስ አንድ እባብ መርዛማ እባብ ይነድፈዋል፣ እጁ ማለት ነው። ከዛ እዛ የነበሩ ሰዎች ምን ሲጠባበቁ ነበር? ያንን እባብ ከነደፈ ወዲያ መሞትህ ነው፣ መርዛማ ነው እባቡ። ከዛ ቅዱስ ጳውሎስ ይሞታል ብለው አሁን ይወድቃል እያሉ ሲጠባበቁ ቅዱስ ጳውሎስ ምንም አልሆነም። እስኪ አንተ ከቅዱስ ጳውሎስ የምትበልጥ ከሆነ እባቦች ባሉበት ቦታ እንውሰድህና ከነዛ እባቦች ካመለጥ የነዛ መርዛም እባቦችን መርዝ ምንም ካላደረገ ያኔ ከቅዱስ ጳውሎስ እበልጣለሁ ማለት ትችላለህ። ሌላኛው ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 20 የሐዋርያት ሥራ ምዕራፍ 20 ላይ ከቁጥር 5 ጀምሮ ማለት ነው አንድ ቀን ህዝቦችን ሰብስቦ ማታ ላይ ሙሉ ትምህርት እያስተማራቸው ስለ ወንጌል ስለ ክርስቶስ እያስተማራቸው በነበረ ሰዓት አንድ ልጅ አውጥኪስ የሚባለው ልጅ በሶስተኛ ደብር ባለው መስኮት ሆኖ እንግዲህ የቅዱስ ጳውሎስን ትምህርት ይከታተል ነበር። ከዛ ሌሊቱን ሙሉ እየመሸ ሲሄድ ያንን አውጥኪስ የሚባለው ሰው እንቅልፍ መጣበትና ወደቀ። ከሶስተኛ ደብር ሲወድቅ እንግዲህ ያንን ልጅ ወድቆ ሞተ ማለት ነው። ስለዚህ ህዝቡን ተጨነቀ፣ ቤተሰቡን አዘነ፣ አለቀሱ።
ቅዱስ ጳውሎስ ግን ምን አደረገ? ያንን ልጅ አንስቶ ሕይወት ሰጠው፣ ከሞት አስነሳው። ታዲያ አንተ ሰውዬ ቅዱስ ጳውሎስ የምትበልጠው ከሆነ ብዙ የሞቱ ወንድሞቻችን አሉና ወደዛ እንውሰድ። ያንን የሞተ ሰው ካስነሳ ያኔ ከቅዱስ ጳውሎስ እበልጣለሁ የሚለው ሞራል ቢያንስ ትንሽ ወይም ቅዱስ ጳውሎስ አላወቀው ማለት ነው። ቅዱስ ጳውሎስ እኮ በመንፈስ ቅዱስ ተመርቶ 14 መልእክታትን የጻፈ ቅዱስ አባት ነው። አንተ ከቅዱስ ጳውሎስ እበልጣለሁ የምትል ከሆነ እስኪ እንዲያው 14 መልእክታት ተው፣ አንዲት ከዮሐንስ ወንጌል ጥቅስ ሸምድደህ መጻፍና መናገር የማትችል ሰውዬ ከቅዱስ ጳውሎስ እበልጣለሁ እያልክ ስትቀልድ በጣም ይገርማል። ለማንኛውም ይሄንን ያመጣሁት እንደ ቁም ነገር ቆጥሬ ሳይሆን አሁን በተለያዩ አካባቢዎች ገጥሞን ያለ ነገር ይሄ ነው። በድፍረት በተለያዩ አዳራሾች፣ በተለያዩ መንገዶች እንግዲህ ቅዱሳንን በድፍረት ማንቋሸሽ፣ እኔ እበልጣለሁ ማለት የሆነች አንዲት ሴት ተነስታ እኔ ከድንግል ማርያም እበልጣለሁ ማለት የሆነ አሁን ሰውዬ አሁን ተነስቶ እኔ ከዚህ እበልጣለሁ፣ እኔ ከቅዱሳኖች እበልጣለሁ፣ ቅዱሳንን እያንቋሸሹ ቅዱሳንን እየሰደቡ የሚውሉ ሰዎች በጣም ብዙ ናቸው። በየአካባቢው፣ በየአዳራሹ፣ በየመንገዱ ቅዱሳንን አያድኑም እያሉ እኛ እናድናችሁ ይላሉ። ቅዱሳኖች ስለ ሰው ልጅ አይጸልዩም እያሉ እኛ ነቢይ እከሌ ይጸልይልሃል ይላሉ። እንደዚህ ነው የገጠመን እንግዲህ። ስለዚህ እነዚህ ሰዎች እግዚአብሔር አምላክ ልቦና ይስጣቸው ማለት ነው። ለሁሉም እንዲደርስ ደግሞ ሼር አድርጉት።